የኔ ፍቅር ለምንድን ነው ዝም ብሎ ቆይ ቶሎ ብለሽ የምትናደጂው? ላላላ ብዙ ነገር ዜድ እኮ ደሜን ከፍ አድርጋው ነው ውዴ። የራሷ ግዳይ እቺ እናቴ መድኃኒት አልቆባታል። ከአማኑኤል አላኩላትም ሰሞኑ። ለዛ ነው እንደዚህ የሚያደርጋት እያወቅሻት የኔ ፍቅር። የኔ ፍቅር ዛሬ ደግሞ እንዴት አምሮብሻል! ወላሂ ወላሂ የመጨረሻ አምሮብሻል። ትንሽ ተቆረጠብኝ፣ ግንባርሽ ተቆረጠብኝ። ስልክሽን አስተካኪው። ዜድ ልካው እኮ ነው ግንባሬ። እሺ ውዴ አሁንስ ተቆርጠሻል? አሁንም ተቆረጥኩ እንዴ ማሪ? አሁንስ? አዎ ስሚ ውዴ፣ አሁን እኮ ሳሪ እኮ አግብታለች። አሁን እኮ ከባሏ ጋር ምናምን እየሰሩ ነው። አንቺ አልቀናሽም? ተጋብተን አንድ ላይ ምናምን ሰርጋችን ብናል። እሷ እኮ አግብታለች። እኔ አሁን አላገባም ማሪ፣ ላስብበት። ሹሃዳ ምንድን ነው የምታስቢው? ያ ሳራ ምን እንደምትል ምንድን ነው የምታስቢው እንዴ ማሪ? ዝም ብሎ ትዳር አለ እንዴ? ቢያንስ እንጣናና እንጂ ከተዋወቅን እኮ ገና 3 ወራችን ነው። 8 ወር ይሁነን። ለምን 8 ወር ይሆናቸዋል? ትዳር በቃ ከላስ ሹሃዳ 8 ወር ሆነ 5 ወር ሆነ። ተጋቡ በቃ ተጋቡ። ዛሬ መጀመሪያ እኔ ዳይት ማድረግ አለብኝ። ለምን ቬሎ አይሆነኝም? አባቴ የምትቆይ ትንሽ ደቃል ነው። እሱ ተመችቶኛል። ግን ምንሽን እንደምወድልሽ ታውቂያለሽ? ቡቡዬ እንደዚህ ተባባለው። ዜድ ቅጥል ምንሽን እንደምወድልሽ እስኪ ንገሪኝ። ሁሌ እነግርሻለሁ። እኔ ምን አውቃለሁ ውዴ? 3 ወር ሙሉ ምንሽን እንደምወድልሽ ብዬሻለሁ። በባለፈው ጅልነቷን አላልክም ውዴ? እኔማ የዋህነቷን ላለው ብዬ ነው። ሌላ ምንሽን እንደምወድልሽ ግንባሬን ውዴ። እኔ ምን ታንባተታፈረኝ። ችግር የለም። ያዜን ክርስቶስ እሺ ቶሎ በይ። እሺ አንቺ አሁን ቶሎ በይ። ሳሪ እንትን እንዳይላት አንቺ ደግሞ ግለጭልኝ። ፍቅሯን ትግለጽልኝ። እኔ ገለጽ ቶሎ ግለጭ። ፋሲካ በእናትሽ እሱ ጎበዝ አገላለጽ ነው። ታንተዳለች መቼ ውፍረቷን አለ አንቺ ምንን ነው የምትወድልኝ ማሪ? በቃ ጨረስኩኝ እኔ። አንቺ ጀምሪ። ያለ ጀምሪ። አረፍችን በእናትሽ ልሞት ነው። በሳራ እንጀራ ስኝ በለው እንደራቴ ጀምሪ ፋሲካ። አልበላም ቅድም እንደ ምን አባቴንም ቀባጥሮ ማሪ። አይዞሽ አማራይ አቢብዬ ጀምሪ ፋሲካ። ጎበዝ በርቺ። ፍሩስጠኝ ራስሽ ይቋረጥ። ሰማኛ ውዴ ፍቅር እየገለጽኩልካ። እሺ ቀጥይ። እሺ ይቅርታ። ደህና ነሽ ወዴ? ያት ሳሪ ኮስተር በይባት። እኔም ቢሆን ትቆጫለሽ። ደህና ነሽ ወዴ? አለሁልሽ። እንዴት ነህ? ይቅርታ አባቴ ሙቅ ሰርቤት እኔ ምንድን ነው የምለው ሳርዬ? ምንም በቃ ፍቅርሽ እንዴት ነው የምትገልጪለት? ወይም ተደዋውላችሁ ፍቅርሽን ግለጪልኝ። ፍቅርሽን ግለጪለት። ፍቅርሽን ግለጪልኝ 10 ጊዜ እንዴት ነው ጂጂን አትችልም። ያት ሳሪ ይህ ጆከር ምን እንደሚያደርግ ሚስቴን እየሳማት ነው። ጆከር ነው እሱ ነው የሚሰጣት። ይቺ የምትሳማው ስትሰጥሽ አትሳሚ። በቃ አትሳሚኝ ጆከር በህግ አምላክ። እሱ አልሳመሽም ሰጠሽ እንጂ አንቺ ነሽ ያልሽው። ይኸው ጉንጬን ሰጠሁት ማለት እሺ ምን ልበለው ታዲያ? እንዲህ በቴስታ ልበለው ልቡን? እንዲህ ነው ያልኩት። አንቺ ዝም ብለሽ አሁን ፊሊንግሽ ሀቢብን የመጀንጀን ሀቢብን የማድነቅ ፍቅርሽን የመግለጽ ከሆነ ምንም አንበሳ ራሱ ቢሰጥሽ ትዘይች። በቃ እዛ ሙድ ውስጥ እና ግለጭለት። እየቀጣው ነው ጋይስ፣ እየቀጣዋቸው ያለ ግቢ እዛ ሙድ ውስጥ ጎበዝ በርቺ። ወዴ ደህና ነህ? እንዴት ነህ ወዴ? ኧረ አሁንም ሰላምታ ላይ ነች። በኋላ ፍቅርሽን ግለጪልኝ። ልገለኝ ነው እንዴት ችልጅ? እሺ ፍቅርሽን እንዴት ነው የምታፈቅሪኝ? ፍቅርሽን ግለጪ ትባያለሽ። ሰላም ትያለሽ። እኔ ማሞድ
የምወድክ እንዲህ ነው ውዴ። እንዴት ልበል ታዲያ በቃላት? እሺ አሁን ግለጭልኝ፣ ፍቅርሽን ግለጭልኝ። እኔ እንደገለጽኩልሽ ቡቡ ከፈለሽ አንተ የፈለግሽውን እያልሽ ግለጭልኝ። ኮሮሪማ እወድካለሁ። ስላሌ እኔ እወድሻለሁ። እኔም እወድካለሁ። ቀጥያ ለእኔ ጊዜ ይኸው አደሷ ጊዜ አንድ ነው። ሳሪ አይደለም ግን ፋሲካ የምር እንደዚህ ፍቅርሽን መግለጽ አትችይም ለሱ ወይስ አውቀሽ? ኖ የምር እኔ አፌ ይተሳሰራል። እሱ ራሱ አይላቪው ስልሽ ለምን አትመልሽም ይለኛል። አፌ ይተሳሰራል። የእውነት ሀቢብ እንኳን አወቅኩ፣ እንኳን ወደ ህይወቴ መጣት፣ እንኳን ወደድ በቃ ሄዳችላለ። ሳሪዬ አላህ ይስጥሽ፣ አመሰግናለሁ። የእንጀራው በጣም ምርጥ ነው፣ ወላሂ በጣም ነው የምወደው። ይኸው እየበላሁ ነው እራቴ። እድሜ ላንቺ ከሩዝ አውጣሽ ብላ። ግን ውሽዬ ፍቅሯን ስገልጽል በስነ ስርዓት ስማት። እሷም መች ገለጸችልኝ? ከዚህ በላይ መጥቼ አንተን እኮ ለጭጬ መሳም ነው የቀረኝ። ከዚህ በላይ ምን ልበል? ቤቢ ዋቱቱ ምንም እኮ አላልሽም። ድንብላሌ እንዴት ነው ያልሽኝ? ሌላ ምንም አላልሽም። ምን አልሽ? ማውም እንደቀደም ያልኩት ሆን አወቅኩ። ይሄ ምን ፍቅር መግለጽ ነው እንዴ? አውጪው፣ ውስጥሽ የተደበቀውን በፍርሃት መንፈስ የተጋረደውን አውጪው። አይዞሽ በርቺ። አሁን ዜድ እኮ ይሄንን በጣም እየሰማ እየተናደደኝ ነው። አንቺ ግን አሁን በቃ ለዚህ መሰረቱ ምን መሰለሽ? የኔ ውድ ሀቢብ በጣም ነው የምወድ፣ በጣም ነው የማፈቅረን። አንተን ስላወቅኩ በጣም እድለኛ ነኝ። እንጋባለን፣ ልጆች እንወልዳለን፣ ቤተሰብ እንፈጥራለን። ብዙ ነገሮች ከዚህ በኋላ ይጠብቁናል። ማንንም ወሬ አልሰማም። አንተ ማለት ህይወቴ። ምን ችግር አለው? ባል ለምታለው የምር ላሉ እና የምታገቢው ባልሻር ኖርማል ድንብላ ሶሪ ኮሮሪማዬ እወድካለሁ፣ አከብርካለሁ። ወደፊት ገና 8 ልጆች እንወልዳለን። አዎ 8 ትወልዳላችሁ። እውነት ለመናገር እኔ 1 ልጅ አለን፣ ግን 8 ልጅ ነው እንዲኖረ የምፈልገው። 7 ልጅ እንወልዳለን።